አገራችን በሰማይ ነው ያላችሁ ኦርቶዶክሶች በተለይ እና ጴንጤዎች እባካችሁ እንሂድ ነው የምላችሁ። እንግባ ወደ ሁለተኛው ዓለም። ምን እንሰራለን? እዚህም ለእነዚህ ለዱርዬዎች እንልቀቅላቸው፣ አጣበምንባቸው። ኧረ እንሂድ እባካችሁ፣ ወደሚቀጥለው ዓለም እንግባ። እነ ምሕረተአብ ይመጣሉ ወይ ብለው ያስከብሯቸዋል። በቦዲጋርድ ታቸው ወደ ቪላ ቤታቸው ይሄዳሉ። እናንተ በማርያም ቀኝ ተቀምጣችሁ ማርያምን የምታክል እናት እያለችን ለምን አባት ከገባና ነው እዚህ ሀገር ላይ የምትኖረው? ኦርቶዶክስ ኢየሱስ የሚባል አምላክ አለ የሚባል ፈጣሪ እያለ ምን አገባ ሙስሊሙ? ቶሎ መሞት ነው። ፍሪ ላይፍ ነው ተብሏል። እዚህ እኔ ምን ይሰራልኛል? የመሬት እንሂድ ጎበዝ፣ ወደ ሁለተኛው ዓለም ትገባለህ ተብሏል። እንሂድላችሁ ለዱርዬዎች ይችን ዓለም ለቀን ወደማናቃትና ምንናፍቃት ሀገር እንንቀሳቀስ። ሰለቸን ምድር ላይ በመላእክት እየታጀብ በእነ ቅዱስ ሚካኤል በእነ ቅዱስ ገብርኤል እየተሸበሸበልን መጡ እነዚህ የእግዚአብሔር ልጆች ተብሎ እንሂድ እባካችሁ። ጨረቃው የማይነጥፍባት ፀሐይ የማይጨልምባት ጨለማና ምናምን የሌለባት ወደዚያችኛው ገነት በተሎ ሄዱ ነው የምላችሁ። ለምን ትፈራላችሁ? ሲተኮስ ደረትክን መስጠት ነው እንጂ የኢየሱስ ልጅ ብለህ ደረትክ ሲያደርግ አሜን ብላል። ጴንጤው ደግሞ ኢየሱስ ያድና ትላለህ። ጓደኛ ሲመጣው እያልክ መቀበር ምን ትሰራለህ? ልጅ የበሰበሰች ዓለም ቡዳቂ ዓለም ናት እኮ። ይዋት እስኪ ሁልጊዜ ቢሉ ጭንቅ ነው። የመኪናው ኪራይ ምንድነው የምከፍለው? ጭንቅ ነው። የመኪና አሉ ጠቅላላ አበሻ ሁሉም ነገር ክሬዲት ካርድ ነው። እኛም በክሬዲት ካርድ ማት ነገር ገዝተን የቤት ኪራይ ላይ የውሃ ላይ መብራት ላይ ምን ይመጣባል ቢሉ ምን አጨነቀ? ዲያስፖራዬ በተለይ ኦርቶዶክስ ያላችሁ እባካችሁ ስትገደሉ ስለምትበዙ ምን ይሰራላል? መሬት ላይ ተደርድረ መገደል ነው እንጂ ወደ መዳሊያ ላይ ቆመ በመደዳ በቃ ቄሮና አንገተ ቁረጤ ማለት። ስለዚህ ለምን አባትክ ነው 1 ሚሊዮን ጫማ ጥለ ይሮጥክ? ፒያሳ ቁማት ሞትም ይችን ዓለም ስለምትወድ ነው ቂጥህ የሚንቀጠቀጠው። አንዱን ጎንደሬ ሲለጥጡት ሌሎቻችሁ ቂጣችሁ መቀመጫችሁ እየተንቀጠቀጠ ነው። ድፈርታችሁ ጫማ አንጥለህ በኋላ በማይክራፎን እባካችሁ ጫማችሁ ተሰብስቦ የተባለው እናንተን ነው። እንዴት እኔ እኮ አልሄድም፣ ትንሽ ቆያለሁ። ስራዬን ሰርቼ ነው የምሄደው። አሁን እኮ ይከራይ ይሰደባል ሰው። እኔ እኮ እንቅርም ትሰድበኛለህ። ሂዱም በቃ የሀገራችን በሰማይ የሆናችሁ ሰዎች እባካችሁ ለእኛም ልቀቁልን። መሬቱ ጠበበን።